ከ80 ቀናት በፊት በሁሉም ማህበራዊ ሚዲያ ሆይ ሆይ ተብሎላታል። የግብጿን ካይሮ አስነብታለች። የኢትዮጵያዋን የእትብቷን ዳና አዶላ ክብረ መንግስትንም በእንባ ደም አንቀጥቅጣለች። እሱም አልበቃ ብሏት ዓለምን በእንባም አራሽታለች። ታዲያ ለዚህ ሁሉ ምክንያት የዳረጋትን ገዛ ባለቤቷ በድኗን ልኮ እሱ በአካለ ስጋው በኢትዮጵያ ሰማይ ስር እየተንጎማለለ ነው። የካይሮዋ ተወዳጅ የአዶላዋ ተወላጅ ዋሃ ትዝታ እያልተቋጨው የገዳይዋ ጉዳይ አሁንም እንደቀጠለ ነው። የተወደዳችሁና እየተከበራችሁ የመንገዲ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። ቤቱን ያልተቀላቀላችሁ በመቀላቀል አብራችሁ እንድትቆዩ የጋበዝኩኝ ወደ መረጃዬ አቀናሁኝ። በዛሬው መረጃችን የትዝታ ገዳይ የሆነው ባለቤቷ መጥፋቱ ሲነገር መቆየቱ አይዘነጋም። ታዲያ ዛሬ ላይ በሊቢያ ተሻግሮ መተማን አቋርጦ ጎንደርን ተሳልሞ መዳረሻውን አዲስ አበባ ከተማ ላይ ማድረጉ ተሰምቷል። እኛም መረጃውን በይፋ ተሰሙት ዘንድ ለእናንተ ልናካፍላችሁ ወደድን። አብራችሁን ቆዩ። ሬሳዋን ባይኔ አይቼዋለሁ። አጥበናታል። ትዝታን የማቃት በ17 ዓመቷ ነው። የዋህናት ከቤት ወደ ስራ፣ ከስራ ወደ ቤት፣ ከዛም ቤተ ክርስቲያን። ህይወቷ ይህ ነበር። ክፉ አይወጣትም ትለናለች የቅርብ ወዳጇ። አውሬ ነው፣ ከሰው አልተፈጠረም። ራሱ እንደገደላት መረጃ አለኝ። ቪዲዮዎች ተሰጥተውኛል። ብቻ ይያዝልኝ። አዎ ሬሳዋን አጥበናል። ልብሷን አውልቀን ሰውነቷን አገላብጠን አይተናል። በጣም ተደብድባለች። ጭንቅላቷ በኃይል ተመቷል። እሱም አልበቃውም። አንገቷን እንደ በጋርዶ ደሙ እንዳይወጣ ጨርቅ ጠቅጥቆበት ነበረም። አልቻልኩም፣ የኢትዮጵያ ሕዝብ ይፋረደኝ ትላለች በእንባ። ለብዙ ዓመታት ነው የማውቃት። ታዲያ ከጊዜያቶች በኋላ አከራዩ ቤቱን ይፈልገው ስለነበር ደወለልኝ። የተሰበረውን ቤት ሰብረን ገባን። ቦታውን በደንብ ለማየት ሞከርኩ። አንድ ነገርም አስተዋልኩ። መኝታ ቤት ከገባች በረንዳ ላይ ስትጮህ ድምጿ ይሰማል። ሳሎንም ከሆነ በሩ ቅርብ ነው። ስለዚህ ያስተኛትም ያሰቃያትም የገደላትም ኮሪደር ላይ መሆኑን በደሙ ተረዳሁኝ። አንጀቴን አስሬ የሆዴን በሆዴ ይዤ ከአከራዩና ከአንድ ወዳጄ ጋር አሰሳይን ቀጠልኩኝ። ከዛም የካይሮን ምድር ከረገጠችበት ጊዜ ጀምሮ በሻንጣ ያጠረቀመችውን ብር ሻንጣው ተሰርብሮ መወሰዱን ተመለከትኩኝ። የቀረው $100 ብቻም ነበረ። በሻንጣ የምታጠራቅመውን የሚያውቀው ሌላኛው ሰው የተክሊሉ ባለዋ ራሱ መሆኑንም አውቃለሁ። በዚህም አልቆምኩም። ተዘጋጅቶበት የፈጸመው ነገር መሆኑን ለማረጋገጥና ለመደምደም ለቃቅሞት የሄደው ልብሶቹና ደና ንብረቶች ራሳቸውም ምስክር ናቸው። ወርቋ፣ ብሯ፣ ይባስ ብሎ የቃል ኪዳን ቀለበቷ ሳይቀር ወስዶታል። ያሳፍራል ትለናለች። እኔ ደግሞ ከንግግሯ እንደተረዳሁት ከሆነ ከባልና ሚስቱ አሊያም ከገዳይና ተገዳይ መካከል አለመግባባት መኖሩን የቅርብ ወዳጅ የተደራጀ የትዝታ ሻንጣ አይቻለው ማለቷ ይህንን ለመገመት ሩቅ አያስኬድም አስብሎኛል። ዋናው ነገር ዛሬ ላይ ከወራት በፊት ተጠርጥሮ የነበረውና አሁን ደግሞ ገዳይነቱ እየተረጋገጠ ነው የተባለው ባለቤቷ አስዋ ከተባለች የግብጽ ከተማ ማለትም በሱዳን ድንበር ቅርብ ከሆነች $400 መንዝሮ በሱዳን መጓዙን ሰምተናል። ከዛም በመተማ አድርጎ ውቢቷ ጎንደር ከተማን ተሳልሞ አዲስ አበባ ላይ መዳረሻውን ማጽናቱን ከማህበራዊ ሚዲያዎች በእንባም ሰምተናል። ታዲያ የሚያስገርመው ደባቂዎቹ የገዛ ወዳጆቹ ነበሩ ትለናለች። የተበዳይ የቅርብ ቤተሰብና ካይሮ ከመጣችበት ጊዜ ጀምሮ እናቷ ነኝ የምትለው ናፋቂዋ ገርሏታል። ሲወጣ የቪዲዮ ማስረጃ አለኝ የምትለው ቤተሰቧ
በደረሰኝ መረጃ መሰረትም ከአንድ ጋምቤላዊት ቻርጅ ተበድሮ አይዟችሁ አታልቅሱ ምንም አልሆንም እያለ ሴቶችን ሲያባብል ሰምቻለሁም ብላናለች። አክላም ርቀቴ ብዙ ነው፣ ሄድ ያሉብኝ ቦታዎች ሁሉ እሄዳለሁ። እርግጥ ትዝታን አልመልሳትም፣ ነገር ግን የደሟን ዋጋ አስከፍልላታለሁ ስትልም በቁጭትና በእንባም ትናገራለች። የሰው ደም ይከረፋል፣ አክለፍልፎ ቦታው ይወስዳል ይላል የሀገሬ ሰው። ታዲያ ይቺ ምስኪን ያኖረኛል ባለችው እውነት ተቀጭታ ከሆነ ይርፈድ እንጂ ቀን እውነቱን ማውጣቱን አይቀርም እላለሁኝ። ተበዳይ ለዓለም ይረስልኝ ዘንድ በኔ ቤተሰብ የተሰራው በማንም እንዳይደገም ህዝብ ይወቅልኝ ስትል የኢትዮጵያውያንና የካይሮን ህዝብ አመስግናለች። ብሶታኑም በዚሁ ቋጭታለች። እኛም በሚዲያችን ስም የተሰማንን ሀዘን መግለጽ እንወዳለን። ፍትህ አሁንም ነገም ወደፊትም ለትዝታ። የተወደዳችሁና የተከበራችሁ የበመንገዴ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ ልባዊ ምስጋናዬን እየቸርኩኝ ለዛሬ ይዤላችሁ የመጣሁትን ፕሮግራም እዚሁ ላይ ቋጨሁኝ። ቤቱን ያልተቀላቀላችሁ በመቀላቀል አብሮነታችሁን ታሳዩን ዘንድ ልባዊ ጥያቄያችን ነው። ላይክ፣ ኮሜንት፣ ሼር ማድረግም እየገላችሁ ነው። ቀጣይ በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ። ሰላም በያለንበት ለሁላችን፣ ሰላም ለሀገራችን ኢትዮጵያ። አሻም